ሰላም ጤና ይስጥልን ቤተሰቦች እንዴት ናችሁ? እኔ ደህና ነኝ። ኢዮብ ተስፋ ይባላለሁ ከኢዮባ ቲዩብ። ዛሬ 3 ወሳኝ ነጥቦችን እነግራችኋለሁ። የመጀመሪያው የኢዮባ ቲዩብ ዋና ዓላማ ወይም የኢዮባ ቲዩብ የሚያስተላልፋቸውን መልእክቶች ወይም ትምህርቶች ምን እንደሆኑ እነግራችኋለሁ። ሁለተኛ አንድን ቋንቋ ለመልመድ የሚያስፈልጉ ወሳኝ ነጥቦች አሉና ምንድናቸው የሚለውን እነግራችኋለሁ። ሶስተኛውና የመጨረሻው በኦሮምኛ ቋንቋ እንዴት ራሳችንን ማስተዋወቅ እንደምንችል በእንግሊዘኛና በአማርኛ አስረዳችኋለሁ ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችን ቆዩ። እሺ፣ አንደኛው ነጥባችን ስለ ኢዮባ ቲዩብ ምንነት ወይም የሚያስተላልፋቸው ትምህርቶችን እነግራችኋለሁ። ኢዮባ ቲዩብ ሙሉ በሙሉ ከፖለቲክስ፣ ከሃይማኖት፣ ከብሔር የጸዳ ወይም ከነዚህ ጋር የማይገናኝ ትምህርታዊና አዝናኝ የሆኑ ትምህርቶች ብቻ የሚተላለፉበት በተለይ የቋንቋ ትምህርቶችን ኦሮምኛ፣ አማርኛና እንግሊዘኛን በቀላሉ ቤታችሁ ናችሁ የምትማሩበት ቻናል ነው። ስፔሻሊ ከ3ኛ እስከ 12ኛ ክፍል ኦሮምኛ ቋንቋን እንደ ሁለተኛ ቋንቋ ለምትማሩ ተማሪዎች እገዛ የሚያደርግ ቻናል ነው። እንዲሁም ፍላጎት ያላችሁ እንግሊዘኛ፣ አማርኛና ኦሮምኛን ቤታችሁ ናችሁ ለመማር ፍላጎት ላላችሁ ሰዎች ትምህርት የሚሰጥ ምርጥ ቻናል ነው። ሁለተኛው ነጥባችን አንድ ሰው ቋንቋ ለመማር የሚያስፈልጉት ነገሮች ምንድን ናቸው ወይም የቋንቋ ምስጢራት ምንላቸው? namni tokko afaan oromoo baruudhaaf yookiin afaan ingiliffaa afaan amaariffaa baruuf maal gochuu qaba maaltu irraa eegama kan jedhu isinitti hima. የመጀመሪያው የሚሆነው ፈኢ ወይም ኢንተረስት ፍላጎት ያስፈልጋል። አንድ ሰው አንድን አዲስ ቋንቋ ለመልመድ የመጀመሪያው ከውስጥ ተነሳሽነት ወይም ፍላጎት ያስፈልጋል ማለት ነው። ሁለተኛውና ወሳኙ ነጥብ ሶዳቹ ዲሱ ማለት አለመፍራት ወይም ድፍረት ያስፈልጋል ማለት ነው። አንድ ማወቅ ያለባችሁ ነገር ቢኖር የሰው ልጅ ሲሰራ ስህተት ሊያጋጥመው ይችላል። ሁሉ ጊዜ የማይሰራ ሰው ነው ስህተት የማያጋጥመውና እየተሳሳትን ከዛ ደግሞ ስህተታችንን እያረምን የምንሄድበት ይሆናል ማለት ነው። ስለዚህ ፍርሃት አያስፈልግም ቋንቋ ለመልመድ ከወሰንን። ሶስተኛው ነጥብ ያደኖ ቀበቹ ማለት ማስታወሻ መያዝ ወይም ቴክ ኖት ምንለው ማለት ነው። እያንዳንዱ አዳዲስ ቃላት ስናገኝ ማስታወሻ መያዝ እና እነሱ ላይ መለማመድ ያስፈልጋል። እንዲሁም ቋንቋን የሚችል ሰው ስናገኝ ከዛ ሰው ጋር መነጋገር ያስፈልጋል ማለት ነው። አራተኛው ወሳኝ ነገር ዱቢሱ፣ ማንኛውም ከቋንቋ ጋር የሚገናኙ ነገሮችን ዱቢሱ ማለት ማንበብ ማለት ነው። መጽሐፍ ሊሆን ይችላል፣ መጽሔት ሊሆን ይችላል፣ ዜና ሊሆን ይችላል። በዛ ቋንቋ የተጻፉ ነገሮችን ማንበብ መለማመድ በጣም ወሳኝ ነው ማለት ነው። በመቀጠል የምነግራችሁ አምስተኛውና የመጨረሻው ደጌፈቹ ማለት ማዳመጥ ማለት ነው። ሊስኒንግ በጣም ወሳኝ ነው። አንድ ቋንቋ ለመልመድ በዛ ቋንቋ የተጻፉ ወይም የተዘጋጁ ሙዚቃ ሊሆን ይችላል፣ የመዝናኛ ፕሮግራሞችን እና የተለያዩ ነገሮችን ማዳመጥ የማዳመጥ ክህሎታችንን እንድናሳድግ ይረዳናል ማለት ነው። ሁለተኛ ነጥባችን ይሄንን ይመስላል። በጣም ጥሩ። የዛሬ ሶስተኛ ነጥባችንና ወሳኙ ነጥብ ምንድነው? እንዴት ነው በአፋን ኦሮሞ ራሳችንን ማስተዋወቅ የምንችለው? ራስን ማስተዋወቅ ማለት ኦፍ ቤክሲሱ ወይም በእንግሊዘኛ ሰልፍ ኢንትሮዳክሽን እንላለን እና ራሳችንን ለማስተዋወቅ የሚያስፈልጉ ዋና ነጥቦች በኦሮምኛ፣ በአማርኛ እና በእንግሊዘኛ ምን እንደሆኑ ነግራችኋለሁ። ከዛ በመቀጠል እኔ ራሴን በኦሮምኛ አስተዋውቃለሁ። እናንተም ከዚህ በመነሳት ቤታችሁ ናችሁ ራሳችሁን በዚህ መንገድ ማስተዋወቅ መለማመድ ትችላላችሁ ማለት ነው። ሶስተኛውና ወሳኙ ነጥብ ራስን ማስተዋወቅ ነው። እንዴት አድርገን ነው በአፋን ኦሮሞ በእንግሊዘኛና በአማርኛ ራሳችንን እናስተዋውቅ የሚለውን ነግራችኋለሁ። ወሳኝ ነጥቦች አሉ ራስን ለማስተዋወቅ። የመጀመሪያው ስም ወይም በአፋን ኦሮሞ መቃ በእንግሊዘኛ ኔም የምንለው አለ። ሁለተኛው የአባት ስም መቃ አባ ወይም ፋዘርስ ኔም የምንለው አለ። ሶስተኛው የእናት ስም መቃ ሃዳ ኦር ማዘርስ ኔም እንላለን። ሌላኛው የአያት ስም በኦሮምኛ መቃ አካከዩና መቃ አካው እንላለን። መቃ አካከዩ ማለት የወንድ ሀያት ማለት ነው። መቃ አካው ማለት የሴት ሀያት እንደማለት ነው። ሌላኛው ወሳኝ ነጥብ ባል በኦሮምኛ አባወራ ይባላል።
ወይም በእንግሊዝኛ ሃዝባንድ እንለዋለን። ሀደ ወራ ማለት ደግሞ የሚስት ወይም ዋይፍ እንደማለት ነው። ሌላኛው እድሜ በአፋን ኦሮሞ ኡሙሪ ወይም በእንግሊዝኛ ኤጅ እንለዋለን ማለት ነው። ወንድም ኦቦሌሳ ወይም ብራዘር እንላለን። እህት ኦቦሌቲ ኦር ሲስተር እንላለን ማለት ነው። ጾታ በኦሮምኛ ሳላ፣ እነዚህም በሁለት ይከፈላሉ። ዲራ ዱበራ እንላለን ማለት ዲራ ወንድ ነው፣ ዱበራ ሴት እንደማለት ነው። ሌላኛው የትውልድ ቦታ በከደሎታ ወይም በርዝ ፕሌስ ማለት እንችላለን። ሌላኛው በረደሎታ ማለት የትውልድ ዘመን ኦር በርዚ እንደማለት ነው። ሌላኛው ዜግነት ዮኪን ለሙማ በኦሮምኛ ለሙማ እንላለን። ዜግነት ማለት ናሽናሊቲ ማለት ነው። የስራ ሁኔታ በኦሮምኛ ጎሰ ኦጂ፣ በእንግሊዝኛ ኦኩፔሽንስ ማለት እንችላለን። ለዛሬ የተወሰኑትን የስራ ሁኔታዎች ወይም ኦኩፔሽንስ የሚባሉትን የተወሰኑት በአማርኛ እና በእንግሊዝኛ ልንገራችሁ። የመጀመሪያ ኢንጂነር እንላለን። ኢንጂነር በእንግሊዝኛም በአማርኛም ተመሳሳይ ነው። በኦሮምኛ ግን ትንሽ ለየት የሚለው ረዘም እናደርገውና ኢንጂነር እንላለን። ሌላኛው መምህር ነው። መምህር በኦሮምኛ በርሲሳ ኦር በርሲስቱ እንላለን። በርሲሳ ለወንድ ነው መምህር ማለት ነው። በርሲስቱ ለሴት ነው ወይም መምህርት እንደማለት ነው። ሌላኛው ምንድነው? ሶልጀር ማለት በኦሮምኛ ሎልቱ ወይም ወታደር እንደማለት ነው በአማርኛ። ሲንገር ማለት በኦሮምኛ ትርጉሙ ፋርፈታ ኦር ፋርፈቱ እንላለን። ፋርፈታ ሲሆን ዘማሪ ማለት ነው። ፋርፈቱ ማለት ግን ዘማሪት እንደማለት ነው። በዚህ መልኩ መቀጠል እንችላለን። ከዚህ በመቀጠል እኔ ራሴን በአፋን ኦሮሞ አስተዋውቃለሁ። እናንተም በዚህ መልኩ ራሳችሁን ማስተዋወቅ ትችላላችሁ ማለት ነው። ኢዮብ ጀነማ፣ ስሜ ኢዮብ ይባላል። የአባቴ ስም ተስፋዬ ይባላል። መቃን አባኮ ተስፋዬ ጀነማ። የእናቴ ስም ማርታ ትባላለች። መቃን ሀደቆ ማርታ ጀደምቲ። እድሜ 27 ነው። ሙሪንኮ ዲግደሚ ቶርባ። ጎስቲ ኦጂኮ በርሲሱማዳ። ሙያዬ መምህር ነኝ። ኦቦሌሳ አፍሮን ቀባ ማለት 4 ወንድም አለኝ ማለት ነው። ኦቦሌቲ ለማን ቀባ 2 እህት አለኝ። በኪ ዳሎተኮ ጂማ አባ ጅፋሪ፣ የትውልድ ቦታዬ ጂማ አባ ጅፋር ነው። በረደሎታ የትውልድ ዘመን ነው። በረደሎተኮ ሰገል ሰገልተማ። ለሙማ ወይም ዜግነት ኢትዮጵያ። ጎሰ ኦጂ ሲኒፍ ካሴንጅራ። የዛሬው ቪዲዮአችን ይሄን ይመስል ነበር። አብራችሁ ስለቆያችሁ እናመሰግናለን። ቪዲዮአችንን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። በርኖኒ ኬኛ ጉያራ ከነፈርካታ በርኖታ ብራቲን አመወል አርጊዱት ነጋቲ ነሞኒ አፋን እንግሊፋ አፋን ኦሮሞ አማሪፋ በረቹ በርባደን ዩቲዩብ ኬኛ ላይክ፣ ሼር፣ ሰብስክራይብ ጎቹን ማቲ ታሲን እንጀና ነጋቲ